ሰላም ጤና ይስጥልኝ መድፈኞቹና የቻናላችን ቤተሰቦች ባለፉት ጥቂት ሰዓታት ውስጥ ስለ ሰሜን ለንደን ክለብ አርሰናል የወጡ እጅግ አስገራሚ ሰበር የዝውውር መረጃዎችንና የቡድኑን የቅድመ ውድድር ዝግጅት አዳዲስ ዜናዎችን ይዤላችሁ ቀርቤያለሁ። ብሩኖ ጉማሬስ ወደ ኤሚሬትስ ለመምጣት ለክለቡ ጥያቄ አቅርቧል። ነገር ግን ኒውካስትሎችም ተቆጥተዋል። አርሰናል በሞርጋን ሮጀርስ ዝውውር ከተሸነፈ በኋላ የትኛውን የፒኤስጂ ክለብ እያደነ ነው? እስከ መጨረሻው አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩ። በመጀመሪያ የምንጀምረው ባለፉት ጥቂት ሰዓታት ስካይ ስፖርት ኒውስ ይፋ ባደረገው ሰበር መረጃ ነው። የኒውካስትሉ ካፒቴን እና ብራዚላዊ አማካይ ብሩኖ ጉማሬስ በዚህ ክረምት አርሰናልን መቀላቀል እንደሚፈልግ ለክለቡ አሰልጣኝ ኤዲ ሃው በይፋ ነግሯቸዋል። ነገር ግን ይህ ዝውውር በቀላሉ የሚጠናቀቅ አይመስልም። የኒውካስትል ዩናይትድ አመራሮች አርሰናል በተጫዋቹ ወኪሎችና በደላሎች በኩል እንጂ በቀጥታ ለክለቡ ጥያቄ ባለማቅረቡ እጅጉን ተበሳጭቷል። ኒውካስትሎች ጉማሬስን ለመልቀቅ ቢያንስ 80 ሚሊዮን ፓውንድ ይፈልጋሉ። አርሰናል ዝውውሩን በእውነት የሚፈልገው ከሆነ ደግሞ ደላሎችን ትቶ በቀጥታ ወደ ድርድር ጠረጴዛው እንዲመጣ አስገዳጅ መልእክትም ልከውበታል። ሌላው ትልቅ ሰበር ዜና አርሰናል ለሳምንታት ሲያድኑ የነበረውን የአስቶን ቪላ የፊት መስመር ተጫዋች ሞርጋን ሮጀርስ በቼልሲ መቀማቱ ነው። የስካይ ስፖርት ጋዜጠኛ ዳርሜሽ ሼቭ እንደገለጸው ቼልሲ ተጫዋቹን በታሪካዊ የብሪታንያ የዝውውር ክብረ ወሰን በሆነው በ117 ሚሊዮን ፓውንድ ሙሉ በሙሉ አስፈርሞታል። ነገር ግን አርሰናል እጁን አጣጥፎም አልተቀመጠም። ይህ ዝውውር ከከሸፈ በኋላ መድፈኞቹ ፊታቸውን በቀጥታ ወደ ፒኤስጂው ፈረንሳዊ የክንፍ መስመር አጥቂ ባርኮላ ላይ አዙረዋል። ፒኤስጂዎች ተመጣጣኝ እና ጥሩ የገንዘብ ጥያቄ ከቀረበላቸው ባርኮላን ለመልቀቅ ፈቃደኛ መሆናቸውን ፍንጭም ሰጥተዋል። አርሰናልም ተጫዋቹን ለማምጣት ንግግር መጀመሩም ተረጋግጧል። በሌላ በኩል ክለቡን ስለሚለቁ ተጫዋቾች ስናነሳ ክንፉ ሬይስ ኔልሰን በዚህ ክረምት ከለንደን ለመውጣት መዘጋጀቱን ቢቢሲ ስፖርት ዘግቧል። የ26 ዓመቱ ኔልሰን በፕሪሚየር ሊጉ ካሉ ክለቦች የቀረቡለትን ግብዣ ውድቅ በማድረግ ወደ ውጭ ሀገር ለመጓዝም ይፈልጋል። በአሁኑ ሰዓት የፖርቹጋሉ ቤኔፊካ እና የስፔኑ ቫሌንሺያ ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቷል። በተለይ ማርኮ ሲልቫን አዲስ አሰልጣኝ አድርጎ የሾመው ቤኔፊካ ዝውውሩን የመምራት ሰፊ እድልም አለው። በመጨረሻም ወደ ሜዳ ስንመለስ የአርሰናል ተጫዋቾች ለ2026 እና 27ቱ የውድድር ዘመን የቅድመ ውድድር ስልጠናቸውን በለንደን ኮሊን መጀመራቸው ይታወቃል። በትናንትናው ዕለት ደግሞ ለደጋፊዎቹ ትልቅ የምስራችም ተሰምቷል። ባለፈው ግንቦት ወር ላይ በደረሰበት ከባድ የጉልበት ጉዳት ምክንያት የሻምፒዮን ሊጉን ፍጻሜን እና የዓለም ዋንጫው ያመለጠውን ተከላካይ ቤን ዋይት ሙሉ በሙሉ አገግሞ ከቡድኑ ጋር መደበኛ ስልጠና መጀመሩም ተረጋግጧል። ቤን ዋይት ጉልበቴ አሁን በጣም በጥሩ ሁኔታ ላይ ነው፣ ባለፉት ሳምንታት ጠንክሬ ስሰራም ነበር ብሏል። በሌላ በኩል ዩሪያን ቲምበር ከጉዳት ቀስ በቀስ እያገገመ እንደሚገኝና በቅርቡ ወደ ሜዳም እንደሚመለስም ገልጿል። የአርሰናል የሰዓቱ ትኩስ መረጃዎች እነዚህን ይመስሉ ነበር። እናንተስ ምን ታስባላችሁ? አርሰናል ለብሩኖ ጉማሬስ 80 ሚሊዮን ፓውንድ ከፍሎ ማስፈረም አለበት? በሞርጋን ሮጀርስ ምትክ ብራድሌ ባርኮላ ማምጣት ውስጥ ትክክለኛ ውሳኔ ነው? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ላይክ እና ሼር በማድረግ የቻናላችን ቤተሰብ እንድትሆኑ በሌላ ስፖርታዊ ትንታኔ እስከምንገናኝ መልካም ጊዜ